አቅርቡ። ካጠገባችሁ ላለ ሰው ምስጋናን አቅርብ በለው። እስቲ በለው ደግመና በለው ምስጋናን አቅርብ በለው። ካንተ ምስጋና እግዚአብሔር ይፈልጋል በለው። እስቲ ክብር ለጌታ ለኢየሱስ ይሁን። ስለ ምስጋና ስናስብ ግን ብዙ ጊዜ የምናስባቸው ነገሮች አሉ። ምንድነው? እግዚአብሔር ካደረገልን ነገር ተነስተን ነው ለማመስገን ብዙ የምናስበው። እግዚአብሔር ይሄንን አደረገልኝ፣ ይሄንን ሰጠኝ፣ በዚህ እንደዚህ አደረገልኝ ብለን ቆጥረን ነው እግዚአብሔርን የምናመሰግነው። እውነት ነው፣ እየቆጠረን እግዚአብሔርን ማመስገን አለብን። ይሄንን አደረገልኝ፣ ጠዋት እንደዚህ ሰራልኝ፣ ማታ እንደዚህ አደረገልኝ፣ በህይወቴ እንዲህ አደረገ፣ ትዳሬ ላይ እንደዚህ አደረገ፣ ለስራዬ እንደዚህ አደረገ፣ እግዚአብሔር አምላክ እኮ ቸር ነው፣ ደግ ነው እያልን ማመስገን ይገባል። እውነት ነው። ኢየሱስ ለዘላለም ያድናል። እዚህ 75ኛው ምዕራፍ ላይ አሳፍ ግን ለእግዚአብሔር ምስጋናን ስለማቅረብ ሲዘምር ወይ ደግሞ ለኛ ይሄንን መልእክት ሲያስተላልፍ ምን አይነት ምስጋና ነው? የምስጋናችን መንፈስ የምስጋናችን ሐሳብ ምንድን ነው? እሱን ይነግረናል። ክብር ለእግዚአብሔር ይሁን። 1 3 4 ነገሮች እናገራለሁ። ከዚህ በኋላ በዚህ ምስጋና ጨምረን እንቀጥላለን። አሜን ነው ወይ? በብዙ አይነት መንገድ በአዲስ ኪዳንም በብሉይ ኪዳንም ምስጋናን ያቀረበበት ሂደት አለ ወይም የተቀመጠልን ሐሳብ አለ። ያመሰገኑ ሰዎች በሕይወታቸው የሚገጥማቸው፣ ያላመሰገኑ ሰዎች ደግሞ ዘሴም እንደዛ በሕይወታቸው የሚገጥማቸውን ነገር መጽሐፍ ቅዱስ ለይቶ አስቀምጦልናል። እሱ ብቻ አይደለም፣ እንዴት ማመስገን እንዳለብን፣ ምን አይነት ምስጋና ለእግዚአብሔር መስጠት እንዳለብን መጽሐፍ ሲናገር እንደዚህ ይላል፣ በአዲስ ዝማሬ በአዲስ ምስጋና ወደ እግዚአብሔር ምን በሉ ቅረቡ። አያችሁ፣ በአሮጌ አይደል፣ በአዲስ ምስጋና በአዲስ ዝማሬ። ለካ አዲስ ምስጋና አለ። ሃሌሉያ! አዲስ ዝማሬ አለ። በጌታ በኢየሱስ ስም አንድ ሰው አሜን ይበል። በ75ኛው ምዕራፍ ላይ አሳፍ ቁጥራን እንደዚህ ብሎ ይነግረናል። አምላክ ሆይ፣ እኔ መደበኛውን አዲሱን ትርጉም ነው ማነበው ስለሚመቸኝ፣ አምላክ ሆይ አለ ምስጋና እናቀርብልሃለን። ለምን ሲባል ስምህ ቅርብ ነው። እዚህ ቤት ሰው አለ ወይ? ስምህ ምንድን ነው? እስቲ ስምህ ቅርብ ነው በሉ። እስቲ ድገሙ፣ ስምህ ቅርብ ነው በሉ። እስቲ ምስጋና የምናቀርብበት ምክንያት፣ የመጀመሪያው ምክንያት ስምህ ቅርብ ነው። ስምህ ከስማችን በላይ፣ ስምህ ከማንነታችን በላይ፣ ስምህ ከስንፋሳችን በላይ፣ ስምህ ከጠላቶቻችን በላይ፣ ስምህ ከችግሮቻችን በላይ፣ ስምህ ከከበበን ነገር በላይ ቀርበና። እስቲ አንድ ሰው የእግዚአብሔር ስም ይበል። እስቲ ቅርብ ነው በል። እስቲ አያችሁ፣ አሳፍ ምስጋና የምናቀርብልህ ምክንያቱ ስምህ ቅርብ ስለሆነ፣ ከላይ ተንደርድሮ የሚመጣ ስም ከሆነ ከሩቅ ቦታ የምንጠራው ስመን ጎትተን የምናመጣው ስም አይደለም። ስምህ ቅርባችን ነው። ወዳጆቼ፣ ስምህ ብሎ የእግዚአብሔር ቃል ሲነግረን ማንነቱን እየነገረን በጌታ በኢየሱስ ስም ስምና ማንነት መለየት አይቻልም። ስምህ ቅርብ ነው ሲል ምን እያለ ነው? ማንነትን፣ አንተነትን፣ ጌትነትን፣ ኃያልነትን ቅርብ። ዳዊት ምን አለ እየዘመረ እንደዚህ ይላል አይደለም? ከስትንፋሴ ይልቅ ቅርቤ ነህ። ከምተነፍሰው አየር ይልቅ፣ ከማስገባው ከማስወጣው አየር ይልቅ፣ አያችሁ፣ አንተ ለኔ ምን ነህ? ቅርቤ ነህ። እዚህ አጠገቤ ነው ያለው። ክብር ለጌታ ለኢየሱስ ይሁን። አሳፍ እንደዚህ ይለናል፣ ምስጋና ለጌታ አቅርቡ። ለምን? እሱ ከስትንፋስ ይልቅ ቅርብ ስለሆነ። ወዳጆቼ፣ እየገሰገሰ ከሚመጣው ጠላት፣ እየገሰገሰ ከሚመጣው ጦር፣ እየገሰገሰ ከሚመጣው ክፋትና መጥፎ ነገሮች ይልቅ እኛ ውስጥ ያለ የቅርብ የሆነ ጌታ፣ ስለ ጌታ ወይም ስለ እግዚአብሔር ስም ሲናገር እንደዚህ ናት። የእግዚአብሔር ስም የጸና ግንብ ነው። የእግዚአብሔር ስም የጸና ግንብ ነው።
አንድ ሰው የእግዚአብሔር ስም የጸና ክብር ይበርስ። በመንፈስ ስትሰሙኝ አውቃለሁ። ጌታ ምስክር አውቃለሁ። እስቲ የእግዚአብሔር ስም የጸና ክብር ነው በርስ። ትንቢታችሁ የቃሉ መገለጥ ስለሆነ በይ ደግመሽ የእግዚአብሔር ስም የጸና ክብር ነው በርስ። እሱ ብሎ ብቻ ለሚያቆመው ጻድቅ አለ ወደ እሱ ሮጦ ወዴት? ወደ ጸናው ስም ሮጦ ምን ይላል? ከፍ ከፍ ይላል። ሃሌሉያ። ስሙ ማንነቱ ስሙ ግብሩና ስራው አንድ የሆነለት ተግባሩ አንድ የሆነለት ጌታ ሁሉም አለ በአምላኮቻቸው ስም ምን ያደርጋሉ? ይሄዳሉ ብሎ እኛም አለ በአምላካችን በእግዚአብሔር ስም እንሄዳለን። ባካችሁ አሜን በሉ። ባካችሁ ቃል የምትወዱ ሰዎች አሜን በሉ። በጌታ በኢየሱስ ስም አሜን በሉ። ወደ አምላኮቻቸው ወይ በአምላኮቻቸው ይሄዳሉ። እኛም ደግሞ የምንሄደው በማስም ነው አለ በአምላካችን ስም ነው። አሜን ነው ወይ? ጎልያድን የተገዳደረው ዳዊት በተገኘ ሰዓት እንደዚህ አለ፣ አሁን እኔ ወደ አንተ ብመጣው አለ በተገዳደርከው በእስራኤል አምላክ ስም ነው። አሜን ነው ወይ? ስሙ የዋዛ አይደለም። ስሙ ቀላል አይደለም። ኢየሱስ የሚለው ስም የከበረ ስም ነው። የከበረ ስም ወዳጆቼ፣ ዛሬ ምስጋና ታቀርባላችሁ። ለምንድን ነው የምታቀርቡት? ስሙ ቅርብ ስለሆነ። ስሙ ምን ስለሆነ? ጌታ ምስክሬን ነው የምነግራችሁ። እሱ ቅርብ ስለሆነ እናንተ ላይ የቀረበ ክፉ ነገር ይርቃል። አንቺን የቀረበ ክፉ ነገር ይርቃል። እሱ ቦታውን ይቆጣጠረዋል። እሱ ቦታውን ይይዘዋል። እሱ ስፍራውን ይይዘዋል። ሃሌሉያ። ምስጋና እናቀርብልሃለን። ዳዊት አንድ ጊዜ ምን አለ? ወደ ላይ ብወጣ አንተ በዚያ አለ። አይ ቆይ ብዬ ወደ ታች ደግሞ ብወርድ አለ። መጽሐፍ ቅዱስ እንደዚህ ቀድመኸኝ ነው የሚለው። ወይኔ ዛሃሊካታ ሎኮፕራሳዲና ለቫሪካታ ልቀቁና አሜን በሉ እስቲ። እባካችሁ ልቀቁና አሜን በሉ እስቲ። በመንፈስ ልቀቁና አሜን በሉ እስቲ። ኢየሱስ ያድናል። ቀድመኸኝ ነው የምትገኘው። ከዛ እንደዚህ አለ፣ ካንተ ወዴት? ወዳጆቼ ስም ቅርብ ነው ማለት ምን ማለት ነው? ይሰማል? እንደዚህ እኮ ነው። አሁን ስምህ ቅርብ ነው ሲል አሳፍ ምን እያለ ነው? ስምህን አልፎ የሚወጋን የለም። ኢየሱስ ስምህን አልፎ የሚገለን የለም። ስምህን አልፎ የሚመታን የለም። መጽሐፍ ሲናገር ስምህ ምናችን ነው? ጋሻችን ነው። ሃሌሉያ። ስምህ ምን ነው? ጋሻዬ ነው። ስምህ መከታዬ ነው። ስምህ ከለላዬ ነው። ስምህ ጥላዬ ነው። ኢየሱስ ያድናል። የእግዚአብሔር ስም ጋሻችሁ ነው። የእግዚአብሔር ስም ጥላችሁ ነው። ኢየሱስ ያድናል። የሆነ አረፍተ ነገር አይደለም። የእግዚአብሔር ስም ህልውና ያለው እንደ ፍጥረት ስም አይደለም። እንደ ሰው ስም አይደለም። እንደ ነገስታቶች ስም አይደለም። የእግዚአብሔር ስም የተለየ ስም አሊካ ቶፌናስ መጽሐፍ እንደዚህ ይላል፣ እግዚአብሔር ተዋጊ ነው ብሎ ስሙ ምንድን ነው? እግዚአብሔር ነው። ሃሌሉያ። እግዚአብሔር ተዋጊ ነው ብሎ ስሙ ምንድን ነው አለ? ተዋጊ ነው። እግዚአብሔር ነው። አሁን እንደ ቀላል እንዳታዩት አሳብ ምስጋና እናቀርብልሃለን። ምን ብለን ነው የምናቀርበው? የምናቀርብበት ምክንያት አንድና አንድ ነው። እሱስ ተብሎ ሲጠየቅ ስምህ ቅርባችን ስለሆነ አሜን። አረባካችሁ እኔ ምለው የሆነ ነገር በህይወታችሁ ቢፈጠር አጠገባችሁ ያለውን ነገር ነው ቶሎ የምታዩት እንጂ
ስለዚህ አሁን አጠገባችን ያለው አንተን ቅርባችን የሆንክ አንተን አሊካቶላ ባሻ መጽሐፍ እንደዚህ ይላል አይደል? እግዚአብሔር ከኛ ጋር ከሆነ ወይኔ ስሙኛ ባካችሁ ማን ይቃወመናል? ምክንያቱም የሚቃወም ስለሌለ አይደል? የሚቃወም ቢኖርም እንኳን ያንተ ማንነት ከኛ ጋር ስላለ ወይኔ ያንተ ስም ከህይወቴ ጋር ስላለ ያንተ ስም በኑሮዬ ስላለ ተቃውሞን ሁሉ ይሰባበራል። ዛሬ አንድ ጀግና ሰው ፈልጋል። በእውነት እላችኋለሁ ስም ቅርቤ ነው ብሎ አጠገቡ የመጣውን የትኛውንም ክፉ ነገር በእግዚአብሔር መቅረብ የሚያሸሽ አንዳንዱ እኮ አመስግኑ ስለተባለ ብቻ እኮ ነው አመሰግናለሁ የሚለው። አሁን ትርጉም ሰጠን እናመሰግናለን። አሜን ነው ወይ? ምን ሰጠን? ትርጉም ሰጠን። ሃሌሉያ! ትርጉም ሰጠን። ስም ቅርቤ ነው። ስም ቅርቤ ነው። ኢየሱስ የሚለው ስም ቅርቤ ነው። እግዚአብሔር የሚለው ስም ቅርቤ ነው። ከስትንፋሴ ይልቅ የቀረበኝ ነው። መከታዬ ነው ስም፣ ጋሻዬ ነው ስም፣ ጦሬ ነው ስም፣ ደህንነቴ ነው ስም፣ ማምለጫዬ ነው ስም፣ ከለላዬ ነው ስም፣ ቤቴ ነው ስም፣ ሕይወቴ ነው ስም። ሰዎች ስለ ድንቅ ስራ ይናገራሉ። አሎ እናማ ስለምን ምን ያደርጋል? አሁን ምስጋና የምናቀርብልህ የሚወራን ነገር በህይወታችን ስላደረክ ታፍኖ ማይቀር ተሰውሮ ማይቀር ተደብቆ ማይቀር። ሃሌሉያ! አሁን አይደል? አሁን ስለ ቃልሽ አይደለም ማለት ዮሐንስ ወንጌል ምዕራፍ 4 ላይ አሁን ስለ ቃልሽ አይደለም፣ ስለ ነገርሽን ነገር አይደለም። አሁን እኛ ራሱ ባይናችን ምን አድርገናል? አይተናል። አሚካቲና ራባሳ ሸፔራ ሶፓራዲያ የሚወራ ነገር ስለተደረገ በእናንተ ህይወት እንደዛ ሆነ። ሰዎች የሚያዩት የእግዚአብሔር ድንቅ ስራ፣ ሰዎች የሚያዩት የእግዚአብሔር ግሩም ስራ በእናንተ ህይወት ሆነ። አረ ኢየሱስ ለዘላለም ያድናል። መጽሐፍ የሉቃስ ወንጌል ምዕራፍ 7 ላይ ከተደረገው ተአምራት የተነሳ መጽሐፉ እንደዚህ ይላል። መጨረሻው ቁጥር ላይ ህዝቡ ሁሉ አለ ተገረሙ፣ ተደነቀና እግዚአብሔር ምን አሉ? አከበሩ ይቃላል። አሜን ነው ወይ? እግዚአብሔርን አከበሩት አለ መጽሐፉ። እንደዚህ ያለ አሳፍ ሲናገር እንደዚህ አለ። ምስጋና ለእግዚአብሔር የምናቀርበው፣ ምስጋና ለእግዚአብሔር የምናመጣው፣ መስዋዕትን ለእግዚአብሔር የምንሰጠው፣ ክብርን ለእግዚአብሔር የምንሰጠው እሱ ስሙ ቅርባችን ስለሆነ ነው። እሱ ብቻ አይደለም፣ ሰዎች ሁሉ የሚያወሩት እግዚአብሔር ድንቅ ስራ። እኔ ምለው በእውነት ጋሼን እኮ እግዚአብሔር ረዳው ተብሎ አንተ በሌለህበት በአንተ እግዚአብሔር ሲከብር፣ አንተ እኮ የለህም እዛ ስፍራ፣ አንተ እኮ እዛ የለህም። እግዚአብሔር እኮ ወንጌላዊ ኤኬሌን ረዳው፣ አግዝ፣ እንዲህ እኮ አደረገለት፣ እንዲህ እኮ ሆነለት ተብሎ እግዚአብሔር ሲወራ፣ እግዚአብሔር ሲከበር፣ እግዚአብሔር ሲከበር አሳፍ እንደዛ ነው። ሰዎች ሁሉ አለ እዛም ስገባ ያንተ ድንቅ ስራ ይወራል፣ እዚህም ስገባ ያንተ ድንቅ ስራ ይወራል። ወደዛም ሲሄድ የሚወራው ያንተ ድንቅ ስራ ነው፣ ያንተ ተአምራት ነው። ስለዚህ ምስጋና ልናቀርብልህ ይገባል። አሜን። ጨርሻለሁ። አሜን። መንፈስ ቅዱስ እንዳለኝ እኔማ ወደ 5 ነገሮች ለመናገር ተዘጋጅቼ ነው።